ጸበል ቢሄድ حرام ይሆናል ወይ? እስላማዊ ሙዳዋት ወይም ደግሞ ሸሪዓዊ ህክምና መውሰጃ ወይም ዒላጅ ማግኛ መንገዶች ብዙ ናቸው። ሩቃ አንዱ ነው። ከዚያ ባሻገር ደግሞ طب العربي ምንለው አለ ወይም ደግሞ الطب الحديث ብለን ምንለውም አለ። ወደ ከኒሳ ምን ሄድበት ወለዚያ የሚያስከጅል ነገር ላይ አይደለንም ያለነው። ምናልባት የጨነቀው ሰው ብዙ ነገር ሊያስብ ይችላል። በተለይ ጎረቤት ይመጣና ጠበል ሄድበት እንትናኮ ኪዳነ ምህረት እኮ ምናምን እኮ እያለ የሚወሰውሰው ብዙ ይኖራል። አብዛኛው ጊዜ እነዚህ ሰዎች ያው ከኒሳን ወይም ቦታ ለመያዝ የሆነ ቦታ ውሃ ፈለቀ ይባላል። ያለም ደግሞ ተቆፍሮ ይወጣል። አሁን ባለው ሜካኒዝም በዚያ ተቆፍሮ ይወጣና ይሄው ውሃ ፈልቋል ይባልና ቦታ መያዣ የሚያርጉበት መንገድ አለ፣ ሲስተም አለና በራሳቸው ከመሬት የፈለቁ ውሃዎች ደግሞ እንደ ነፍዕ ጠቃሚ የሚሆኑበት ሁኔታም አለ። ስለዚህ አይነተ ብዙ ነው ነገሩ። እዛ አካባቢ የሚደረገውን ነገር እኛ ስለማናቅ ስለማንለይ ወደዚህ አካባቢ መሄዱ አስፈላጊ አይደለም። ስለዚህ ሩቃ የሚሰሩ ሰዎች ገንዘብ ብቻ ነው የሚጠይቁት የሚለው ያለ መገጣጠም ሁኔታ ሊሆን ይችላል። እንደዚህ አይነት ሰዎች እንዳሉት ሁሉ አላህ የሚፈሩ ሰዎችም ደግሞ ይኖራሉ። እኛ ከልጅነት ጀምሮ ምን ሰማለን? አንዳንድ ደጋግ ሰዎች 2 ብር ከ50 ይባል ነገር ያችን ይቀበሉና እዛ ጋር አስቀምጡት ይላሉ። ያችንም ለሌላ ነገር ከዚያ ጋር ተያያዥነት ላለው ነገር ለመስራት እንጂ ህክምናን ትርፍ ማግኛ አድርገው በፍጹም አይጠቀሙበትም። እንዲህ ደጋግ ሰዎች አሉ። 2 ብር ከ50 ማይቀበሉ ሰዎችም አሉ። ወይ ደግሞ 1 ብርም ትሁን ማይቀበሉም አሉ። ሊላህ ብለው አከመው አላህ በሰጣቸው በዱዓም አንዳንድ ደግሞ የሚሰጧቸው ቅጠላ ቅጠሎች ስራስሮችም ካሉ የሚወሰዱ የሚጠጡ መድኃኒቶችም ካሉ ያንን ሰጥተው ለአላህ ብለው የሚخدሙ ብዙ አሉ። ምናልባት ጊዜው እየተቀየረ ሲመጣና ሩቃ እናረጋለን ብለው የተለያየ መራኪዞችን ከፍተው ሰዎችን የሚመዘብሩ ሰውን የሚያራቁቱ ሰዎች ስለበዙ ያው ሁሉንም በእነዚህ አይነት ስም መጥራቱ ምክንያቱ ይሄ ሊሆን ይችላል። ማለት እዛጋም ሄድኩኝ አገኘሁኝ እዛጋም እንደዛው እዛጋም ይሄው ሚዲያ ላይ ማስታወቂያ ምናምን ሰርቶለት ከሊማ ተብሎ ሲሄድ መጀመሪያ 10 ሺህ ብር ትከፍያለሽ። ልክ ዒላጅ ዶክተር እንደሚያየው ለካርድ መቁረጫ ምናምን የተባለ ከወጣሽ በኋላ ከገባሽ በኋላ ለዚህኛው መድኃኒት እንደዚህ አድርጌ ነው ደክሜ ነው 20 ሺህ ብር 30 ሺህ ብር እያሉ ሰውን በጣም የሚያዳክሙ ሰዎች አሉ። እና እንዲህ አይነት ሰዎች ለመብዛታቸው አው ግን ሌሎች የሉም ማለት አይደለምና ወደ ጠበል ምናምን ከመሄድ መዘዙ ከኋላም ያለው መዘዝም ብዙ ስለሚሆን ከዚህ ከጠበል ጋር የሚያያዝ ያንን ትቶ ደህና ሰዎችን ይፈልጉ አሉ። አሁንም አሉ። ከአዲስ አበባ ወጥቶ ሊፈልጋቸው ይችላል። እዚሁ ከተማ ውስጥ የት እንዳለ አላወቅንም። እንግዲህ ጠያቂያችን የተለያዩ አካባቢዎች ላይ ብቻ በደንብ ያጣራና ደህና ሰዎችን ፈልጎ ይሄድ ኢንሻአላህ። ሰህታችን ሴትም ከሆነች እንደዚሁ ትሄድ ሸርጡን ጠብቃ ኢንሻአላህ ዒላጅን ታገኛለች። አሁን እያወራን ያለነው እዛ ጸበል ከሚባለው ቦታ ላይ በተፈጥሮ መድኃኒት ሆነው የተገኙ የተረጋገጡ ከሆነ እዛ ቦታ ያለውን ውሃ ለመጠቀም ያንን መጠቀም ምንም ችግር እንደሌለበት ብቻውን ከሆነ ማለት ነው። ነገር ግን እነሱ ሌሎቹ የሚያስከትሉበት ወይ መስቀል ወይ የሆነ ነገር ሊያስከትሉበት ይችላሉ። ይሄ ሲሆን እንዴት ነው የሚሆነው? አሁን አንድ ሰው ለምሳሌ ቢሄድ ወደዛ የሄደው ግን ያንን ውሃ ፈልጎ ነው የሄደው ወደዛ ሄደው ከዛ በኋላ እየታጠበ ያለው መስቀል መጥቶት ወይ አላቀም ምን እንደሚደረግ ስለማላቀው ማለት ነው። ምንድነው የሚሆነው ዶክተር? በእኛ በኩል ያው መጀመሪያ ዓለም ሄዱ የመጀመሪያ ጉዳይ ነው። ተከሰተና ሄደ የሆነ ሰው ምናልባት በነሱ ውሃ የፈለቀበት ቦታ ሄደው ከበው ሊሆን ይችላል። የሆነ ነገር ይዘው ሊሆን ይችላል። ደዋእነት ያላቸው ጠቃሚ የሆኑ ውሃዎችን አላህ ከመሬት ያፈልቃል። هذا خلق الله ነው። እነሱ ላይ ድንጋይ ካቡበት አልካቡበት በመስቀል ወረሩት አልወረሩት እሱ የሚያመጣው ለውጥ የለም። እዛ ጋር የخلቀው ውሃ ነውና እሱ እዚህ ጋር ውሃ አለ ሄጄ ቀድቼ አምጥቼ እጠጣለሁ ብሎ ካለ ሄዶ ቀርቶ መጠጣቱን حرام ነው አንልም፣ ክልክልነት የለውም። ምናልባት በአንድ በኩል ጥንቃቄ ማድረግ ያለበት አንዳንድ
ተሽጂዕ የሚሰጡ ነገሮች አሉ። ይሄው ሙስሊሞች እኮ ራሱ ይመጣሉ እንዲህ እየተባለ እነሱ ሞራል የሚሰጣቸው ይሄው እንትና አዳነችው ኪዳነ ምህረት አዳነችው ምናምን አዳነው ሚካኤል እንትና አዳነው ባህታ ምናምን ከሚሉ ለነሱ በር ላለመክፈት ሌሎች አይነት ዒላጆችን መጠቀም ነው። ግን እኔ ውሃይኖቻው ስጄ ሄዳለሁ ካለ ሄደ እንደነገቱ ሳያስብ ሆነ ሳይፈልገው እሱ በማይበት መልኩ በመስቀል መቱት የነሱ ወንጀል ነው፣ እሱን አይመለከተውም። ግን እሱ ያንን እንደሚያረጉ ካወቀ ያልፈልግም ማለት መታ ማለት አለበት። የመስቀል መምታት ምናምን የሆነ ስም አለው፣ የሆነ ቅዱስ ይበሉት ምን ይበሉት የሆነ ነገር የሚለቀለቁት ነገር አለ፣ የሚቀባበሉት ነገርም አለና እንዲህ አይነት ነገርን አልፈልግም ብሎ ውሃውን ብቻ ቀርቶ ሄዶ አላህ ከመሬት ያፈለቀው አይደል الخالق كل شيء እሱ ነው ብሎ ቢጠቀመው እንደ እምነትም አይጎዳውም ሐራምነትም የለውም።